አንዳንዴስ አጠገብ ያለ ራሱ አይመስለኝም ቢኖርማ ኖሮ ለምንድነው የጠየቁትን ረጅም ጊዜ የሚፈጅብኝ ለምንድነው ከኔ በኋላ የመጡ ሰዎች ጥያቄያቸው ተሰምቶ ሲሄዱ እኔ ግን እስካሁን ድረስ ጥያቄን እየጠየቅኩኝ እስከዚህ ሰዓት ድረስ እቀመጣለሁ ብሎ የሚጠይቁ ሰዎች አሉ። አንዳንዶቻችን ስንሰደድ መከራ ሲመጣ አሁን የምንመለከታቸውን በሙሉ አንድነታችንን ሊያርቅብን የሚመስሉ ነገሮች በሙሉ ሲመጡ እኛ እየተቸገርን እግዚአብሔር በሰላም በሰማይ ላይ ጎሽ ብሎ ቁጭ የሚል ይመስላል። እኛ ባለንበት ቦታ በዚህ ቅዱስ ቤተክርስቲያን ውስጥ ተሰብስበን ያልበደልነው በደል ያላጠፋነው ጥፋት እግዚአብሔርን ያላሳዘንነው መሪር የሆነ ሐዘን አለን። የክርስቲያኖች እንደኛ የበደለ እንደኛ ያጠፋ እኮ የለም። ቦታ ሳንመርጥ ራሱ በሁሉም ቦታ ያጠፋን የኛ መከራ የሱ መከራ እንደሆነ የሱም ሐዘን የኛ ሐዘን እንደሆነ ማወቅን የመሰለ ምን የሚያጽናና ነገር አለ? የሰው አጽናኝ እኮ ጥቂት ጊዜ ላይ አብሮ ቢያላቅስ አብሮ አይዞ ብሎ ቢያጽናና እግዚአብሔር እኮ አይደለም ይቅርና ከማጽናናት ባለፈ ከሐዘንተኞቹ ጋር አብሮ እንደ ሐዘንተኛ ቁጭ ነው። ክርስትና ማለት ክርስቲያኖች እኛ በሚመቸው ጊዜ በፈቀድነው መንገድ እግዚአብሔርን የምናገለግልበት ብቻ ሳይሆን በማይመች ጊዜ እሱ በወደደውን በእግዚአብሔርን ፈቃድ የምንመራ ሰዎች መሆን አለብን። እግዚአብሔር አምላክ ብዙ በእኛ በሕይወታችን የሰራውን ስራ ዞረን ለመናገር አንደበት ላይኖረን ይችላል። ሳንወድ በግዳችን ግን ጊዜውና ሰዓቱ ከደረሰ ልንወጣ ያንን አገልግሎት ልንሰጥ እንችላለን። እሳቱ የሚነደው መከራው የሚመጣው ምናልባት ለእግዚአብሔር ያልተሸነፈው ልባችን ዛሬ ከተሸነፈ ብሎ የአብዛኞቻችን ልብ እኮ ታውቃላችሁ አይደለም? እንደሚታየው ከውጪ እንደ ገጽታችን ለስላሳ እኮ አይደለም። ብዙ እሾህ ብዙ ቀጋ እንደ አለት የጸና እኮ መከራዎቻችን መልሰውን እግዚአብሔርን የሚያገናኙንማ ቢሆን ኖሮ ይሄ ሁሉ መዓት ባልመጣብን ነበር። ይሄ ሁሉ ችግር ባልመጣብን ነበር። ይሄ ሁሉ ነገር ባልደረሰብን ነበር። እግዚአብሔር ግን መልካም ያልሆነውን ለበጎ መለወጥ የሚችል አምላክ ነውና ዛሬ በዙሪያችን ሆነብን ብለን የምንናገራቸው ነገሮች በሙሉ የእኛን ልብ መስበሪያ ነበር። ሰውን የሚያጸድቀው የሚቀመጥበት ቦታ አይደለም፣ ምርጫዎቹ ናቸው ይላል። ምሳሌ አድርጎ የሚያነሳውን በደንብ አድርጋችሁ ስሙ። ቦታ የሚያጸድቅ ቢሆን ኖሮ አዳም ገነት ሆኖ ባልበደለ ነበረ። ቦታ የሚያጸድቅ ቢሆን ኖሮ ሎጥ ሰዶምና ጎሞራ ላይ ሆኖ ጽድቅ ባልሰራ ነበር ይላል። አብዛኛው ሰው ለሚኖርበት ዓለም ለሚሰራው ኃጢአት ለመስራቱ ምክንያት አድርጎ የሚጠቅሰው ያለበትን ቦታ ነው። እኛ ባለንበት ቦታ በዚህ ቅዱስ ቤተክርስቲያን ውስጥ ተሰብስበን ያልበደልነው በደል ያላጠፋነው ጥፋት እግዚአብሔርን ያላሳዘንነው መሪር የሆነ ሐዘን አለን። እንደ ክርስቲያኖች አይገርማችሁም? ክርስቶስ በረቱ ውስጥ ያሉትንም በጎች ብሎ ነው የጠራቸው። ከበረቱ ውጪ ያሉትን ከቅድስት ቤተክርስቲያን አጥር ውጪ ያሉትንም ሰዎች ሌሎች በጎች ነው ያላቸው። ለኛ በጎች ያልመሰሉን በጎች አሉ፣ ለኛ ያልተቆጠሩ የሚመስሉን እግዚአብሔር ግን በረቱ ውስጥ የሚከታቸው ሌሎች ነፍሳት አሉ። የእስራኤል 2 ጊዜ መቆጠር እኛን ራሳችንን እንድንጠይቅ ያደርገን። የመጀመሪያው ጊዜ በዚህ ቅድስት ቤተክርስቲያን ተገኝተን ሁለተኛው ጊዜ በላይ በመንግስተ ሰማያት ከመጣጣት አምላካችን ቅዱስ እግዚአብሔር ይሰውረን። የመሰባሰባችን የአንድነታችን የሁሉም ነገራችን ምክንያት በመሰረቱ ክርስቲያኖች እዚች ምድር ላይ ህብረት ለመመስረት አይደለም። በዚች ምድር የመሰረትነውን ህብረት አምሳል በላይ በሰማያት ካለው አንድነት እንዳንጓደል ለማድረግ ብዙዎች በዚህ ተሰብስበው በላይ በሰማያት የታጡ ሺዎች አሉ። ለዛ ነው ክርስቲያኖች በዚች ምድር ላይ ያላቸውን አንድነት መሰባሰብ መዘንጋት የለባቸውም ሲባል ስለ አንድነትና ስለ መሰባሰብ ብቻ አይደለም እያወራን ያለን። ይህ አንድነትና ስብስብ በላይ በሰማያትም ጭምር የሚቀጥል ስለሆነ የሰው ልጅ ከመጀመሪያው ጀምሮ ወደ ምድር የተጣለበት ምድርን ደግሞ እስካሁን ድረስ ባለበት ጊዜ ላይ ትልቅ የሚያሳስበው ጉዳይ የምግብ ጉዳይ ነው። እየሰማችሁ ነው? አዳምንና ሔዋንን ከዛ ከነበሩበት ክብር ከዛ ከነበሩበት ከእግዚአብሔር ቦታ ያስወጣቸው ነገር ምንድነው ቢባል እህል ነው። መብላታቸው መጠጣታቸው ነው። ይሄ መብላትና መጠጣታቸው ከገነት ብቻ የለም አስባሮ ቁጭ አስደረጋቸው። ምድር ላይም ጭምር የእህል ሰዎች እንዲሆኑ አድርጓቸው ነበር። ለዛ ነው ሰው ሲኖር በጊዜው ለመብላት ለመጠጣት ብሎ የሚደክመው ድካም አለ። የሰይጣን ክፋቱ የዓለም ድካማ ደግሞ ምን መሰላችሁ ክርስቲያኖች? ለመብላትና ለመጠጣት ስጋችንን ለማቆም ብለን የገባንበት ዓለም ውስጥ መስለናት እንድንኖር ትፈልጋለች አለ። እቺ የምንመለከታት ያለንባት ምድር ክርስቲያኖች አሁን እንደተጠለላችሁባት ድንኳን ናት፣ ተጠቅልላ የምትሄድ ማለት ነው። በዚች ምድር ላይ ተቀምጦ ለሚኖር ክርስቲያን ብዙ ምቾት፣ ብዙ ድሎት፣ ብዙ ከልክ በላይ የሆኑ መመቻመቾች እንዳይመቸው የሚፈለግበት ምክንያት ከነገ በኋላ ያለውን ህይወት መናፍቅ እንዲችል። አብዛኞቻችን ከነገ በኋላ ያለውን ህይወት መጽሐፍ ተነቦልን ሊቃውን ተነስተው አባቶች አስተምረውን ካላስገነዘቡን በቀር ይህችን ምድር ለዘላለም የምንኖርባት ይመስል በጣም እየተመቻቸነት ነው ያለን።
ምድሪቷ ራሱ አሁን ላይ በጣም የሚገርማችሁ እንደማትመች ራሷ ያሳየችም ጭምር እዚሁ ይመቸኛል ብሎ የሚኖር ሰው አለ። እዚሁ እስከ ዘላለም ድረስ መዝለቅ እፈልጋለሁ የሚል ሰው አለ። በጣም ነው የሚያሳዝነው እኮ የምንኖርባት ምድር አትሆኑኝም ብላ እየተናገረች እኛ ትሆኑናላችሁ እያልን እሰጥ አገባ ውስጥ ገብተናልኝ። ዛሬም በእኛ በህይወታችን ክርስቲያኖች ቅርብ የሆነው ነገር የሚርቀን እጃችን ላይ ያለ ነገር ግን ረጅም ርቀት የሚያስከፍል ዋጋ ድረስ እንዳለው እንዲሰማን የሚያደርገን በደላችን። ለዛ ነው በጣም ብዙ ሰው ክርስቲያን ሆኖ በኦርቶዶክስ ተዋህዶ እምነት ውስጥ እየተመላለሰ እንኳን አንዳንዴ ከአቅሙ በላይ የሆኑ ነገሮች ሲገጥሙበትና እንደዚህ አይነት ስሜት ሲሰማው ሰምታችሁ አታውቁም? አንዳንዴስ እኔ እግዚአብሔር የራቀኝ ይመስላል ሲል ሰው ሰምታችሁ አታውቁም? አንዳንዴስ አጠገቤ ያለ ራሱ አይመስለኝም፣ ቢኖርማ ኖሮ ለምንድነው የጠየቅኩትን ረጅም ጊዜ የሚፈጅብኝ? ለምንድነው ከኔ በኋላ የመጡ ሰዎች ጥያቄያቸው ተሰምቶ ሲሄዱ እኔ ግን እስካሁን ድረስ ጥያቄን እየጠየቅኩኝ እስከዚህ ሰዓት ድረስ እቀመጣለሁ ብሎ የሚጠይቁ ሰዎች አሉ። እግዚአብሔር አምላክ በትዕግስት የተጎበኙትን ሰዎች ለጸሎቶቻቸው ምላሽ ሰፊ ጊዜ ቢሰጣቸውም ትዕግስት አላቸውና ይታገሳሉ። እንደኔና እንደናንተ ትዕግስት የሌለው የጠየቀው የሚርቀው ቅርብ ነው ብሎ እግዚአብሔር የተናገረው ሰፊ ውጣ ውረድ ውስጥ እንድንገባ የሚያደርገን ግን በደላችን። አንዳንዶቻችን ዓለም ላይ እየኖርን ዓለምን የማንመስል ሰዎች እያስመሰልን እንኖራለን። እየሰማችሁ ነው? ሲታዩ ዓለም ላይ እየኖሩ ዓለምን የማይመስሉ ይኖራሉ። አንዳንዶቻችን ግን ዓለም ላይ እየኖርን ዓለምን የማንመስል እየመሰልንም እንመስላታለን። በደንብ አድርገን እግዚአብሔር አምላክ በግሩም አጠራሩ ከጠራው በኋላ ስሙ በደንብ ይቀመጥበት ከነበረው ከቤተ መንግስት አውርዶ የበግ ጠባቂን ያደረገው ለምንድን ነው? እግዚአብሔር በነበረበት ክብር ላይ ሆኖ እንዲያውም ቀላሉ ግብጽ በነበረበት ይሰማበት በነበረበት በዛ ስልጣን ላይ አስቀምጦ ለምንድን ነው ያልተናገረው ሙሴ? ግዴታ ለምንድን ነው ሙሴን ከዛ ቤተ መንግስት አስወጥቶ የበግ ጠባቂ እስኪሆን ደረጃ ድረስ እንዲወርድ እግዚአብሔር የፈለገው? አንዳንድ ቦታዎች ምንም ከፍ ቢሉ እግዚአብሔር የሚታጣባቸው ስላሉ ሙሴ የነበረበት የፈርዖን ቤት ከፍታ ውስጥ እግዚአብሔር የለም። ሙሴ ያለበት ታችኛው የበግ ጠባቆት እረኝነት ውስጥ ግን እግዚአብሔር አለ። ክርስቲያኖች አንዳንዴ እግዚአብሔር ካለንበት ቦታ ላይ ወደ ታች ዝቅ ብለን እንድንኖር የሚያደርገን ጠልቶን እንዳይመስላችሁ። አሁን ያለንበት ቦታ ምናልባት እግዚአብሔር የሌለበት ስለሚሆን ለዛ ነው እግዚአብሔር ያለበት ዝቅተኛው ነገር ይሻላል እሱ ከሌለበት ከፍተኛው ነገር። አንዳንዶቻችን ስንሰደድ መከራ ሲመጣ አሁን የምንመለከታቸውን በሙሉ አንድነታችንን ሊያርቅብን የሚመስሉን ነገሮች በሙሉ ሲመጡ እኛ እየተቸገርን እግዚአብሔር በሰላም በሰማይ ላይ ጎሽ ብሎ ቁጭ የሚል ይመስለናል። እንዳይመስላችሁ ክርስቲያኖች፣ እኛ ለሱ የምንቀበለው መከራ ከሱ ጋር የሚያሳትፈን ከሆነ እኛ የምንቀበለውን መከራ ከኛ ጋር ለመሳተፍ ሲል እግዚአብሔርም አብሮን ይሆናል። የኛ ቤት ሲፈርስ አብሮ እግዚአብሔር እንደሚኖር ታውቃላችሁ። እኛ ስንገፋ አብሮ እንደሚገፋ ታውቃላችሁ። እኛ ስንሰደድ አብሮ እንደሚሰደድ ታውቃላችሁ። እውነቴን እኮ ነው የምላችሁ። ለእስራኤላውያን ካልጠፋ ምሳሌ ለሙሴ የታየው መከራ በበዛበት ቁጥቋጦ ላይ እሳት እየነደደ ነው። እሳቱ እኮ መከራ እኮ። በዚህ መከራ ውስጥ የህዝቡ ሐዘን የኔ ሐዘን ነው እያለ እኮ። ዛሬ በዚህ መጽናናት እኮ አለብን ክርስቲያኖች። እውነቴን ነው የምላችሁ። በጣም መጽናናት አለብን። በዚህ መፈወስ አለብን። የኛ መከራ የሱ መከራ እንደሆነ የሱም ሐዘን የኛ ሐዘን እንደሆነ ማወቅን የመሰለ ምን የሚያጽናና ነገር አለ? የሰው አጽናኝ እኮ ጥቂት ጊዜ ላይ አብሮ ቢያላቅስ ነው፣ አብሮ አይዞ ብሎ ቢያጽናና ነው። እግዚአብሔር እኮ አይደለም ይቅርና ከማጽናናት ባለፈ ከሐዘንተኞቹ ጋር አብሮ እንደ ሐዘንተኛ ቁጭ ነው የሚል። የሚደንቅ ነው። እግዚአብሔር ትልቅ ነገር ለማድረግ ሲያስብ በትንሽ ነገር ያለማምዳል። ዛሬ አጣናቸው የምንላቸው ዛሬ በጣም ዋጋ አስከፈሉን የምንላቸው ጥቂት ነገሮች ክርስቲያኖች ሰፊ ነገሮች ቢሆኑ እግዚአብሔር ሊሰጠን ከሚችለውና ካዘጋጀው በላይ ሲነጻጸር በጣም ኢምንትን። ሙሴን ሕዝብ ማውጣት ያለማመደው በበግ ነው። አይገርም? ሙሴን ሕዝብ ማውጣትን አመልን መልመድን ያለማመደው በበግ ነው። ዛሬ እኮ ለዛ ነው አበው ካህናት አባቶቻችን እኛን በጎች ናቸው ብለን በግ የተለያየ ጸባይ ነው ያለው። አንዳንዱ በዋለበት የሚውል አለ፣ አንዳንዱ የሚግጥ አለ፣ አንዳንዱ ከህብረቱ ወጥቶ ለራሱ የተሻለ ነገር የሚፈልግም አለ። ይሄንን ሁሉ ነው እረኛው የሚችል። ይሄንን ሁሉ ነው እረኛው የሚያባብለው። ይሄንን ሁሉ ነው እረኛው ታግሶ በጎቹን ከበረታቸው የሚያስገባባቸው።
እና ታዲያ እኛስ አሁን መሪ ለሚባሉት ለአባቶቻችን እንዲህ አይነት በጎች አይደለን እንዴ? አንዳንዶቻችን የተሻለ ነገር አለ ብለን ከህብረት የምንወጣ፣ አንዳንዶቻችን የተሻለ ነገር መኖሩ ብቻ ሳይሆን እዚሁ ህብረት ውስጥ ሆነን በግ ለበግ እንደሚጋጨው አብረን የምንጋጭ። ይሄንን ሁሉ እኮ ነው እየቻሉ አባቶቻችን የሚታገሱ። ይሄንን ሁሉ እየቻለ እኮ ነው እግዚአብሔር ከላይ ሆኖ የሚያይ። እግዚአብሔር በእኛ መበተን ውስጥ ያየው እኮ በጣም ብዙ ነገር እንዳለ ታውቃላችሁ። በእኛ ከአንድ ቦታ ውስጥ ሆነን መበተን ውስጥ የተመለከተው ብዙ ነገር እንዳለ ታውቃላችሁ። የመጀመሪያዊቷ ቤተክርስቲያን ስደተኛዋ ቤተክርስቲያን ነበረች። በእስጢፋኖስ ሞት ምክንያት ሁሉም ተበትነው ነበር። ለምን እግዚአብሔር በተናቸው? ምን አለ የእስጢፋኖስን ክብሩን የክርስቶስን በአብ ቀኝ ሆነው መመልከቱን እያከበሩ ቢኖሩ ምን ችግር ነበረበት? አይደለም። እግዚአብሔር እንዲያስቡትና እንዲመለከቱት የፈለገው ክርስትና በመልካምና ደና በሆነበት ጊዜ ብቻ የሚሰራ ሳይሆን አይሰራም በሚባልበትና አሁን ላይ ምንም ማድረግ አይችሉም በሚባልበትም ዘመን የሚሰራ ስራ ነው። ዛሬ የኛ መሰብሰብ ለአገልግሎት ጥሩ መስሎት አይቶን ነበር። እግዚአብሔር ደግሞ ተበትናችሁ አገልግሉኝ ካለ ለምንድን ነው እምቢ የምንለው? እንበተናለን። በደንብ አድርገን ነው የምንዞረው፣ በደንብ አድርገን ነው የምንሄደው። ግን ክርስትና ማለት ክርስቲያኖች እኛ በሚመቸው ጊዜ በፈቀድነው መንገድ እግዚአብሔርን የምናገለግልበት ብቻ ሳይሆን በማይመች ጊዜ እሱ በወደደውን በእግዚአብሔርን ፈቃድ የምንመራ ሰዎች መሆን አለብን። እግዚአብሔር አምላክ ብዙ በእኛ በሕይወታችን የሰራውን ስራ ዞረን ለመናገር አንደበት ላይኖርን ይችላል። ሳንወድ በግዳችን ግን ጊዜውና ሰዓቱ ከደረሰ ልንወጣ ያንን አገልግሎት ልንሰጥ እንችላለን። ሙሴ ለዛ ነው ድክመቱን ተናገረ። እግዚአብሔር አምላክ አይሆንም አለው። እኔ አንተን ነው የምፈልግሃለሁ፣ ደካማውን አንተን፣ ኮልታፋውን አንተን፣ ማትችለውን አንተን፣ አረጀው ደከምኩኝ አቅም የለኝም የምትለውን አንተን ነው የምፈልግሃለሁ። አይገርምም? እግዚአብሔር ብርቱዎችን ብቻ አይደለም የሚፈልገው ደካማዎቹንም ይፈልጋል። ስንቶቻችን እኮ ደካማ ነን ብለን ከቤተ ክርስቲያን አንድነት ከስብስቡ ርቀናል እኮ። ምን ይፈይድላታል ለቤተ ክርስቲያን? ኖርኩኝ አልኖርኩኝ፣ ተጠራው አልተጠራው፣ ቆምኩኝ አልቆምኩኝ፣ ተቀመጥኩ አልተቀመጥኩ ምንም እኮ አልፈይድም። የተሻሉት አሉ ይላሉ። አዎ እግዚአብሔር የተሻሉትን አሉት። ስራ ሊያሰራቸው የሚችሉ ሰዎች አልጠፉትም እኮ እግዚአብሔር አምላክ። ደካማ የሆኑትን እንደሚሰራባቸው አሳይቷቸው ግን ወደሱ የሚያቀርባቸው ሰዎች ነው የሚፈልገው። እንዲህ አይነቱን ሰዎች ለመሆን እግዚአብሔር አምላክ ይርዳል። እሳቱ የሚነደው መከራው የሚመጣው ምናልባት ለእግዚአብሔር ያልተሸነፈው ልባችን ዛሬ ከተሸነፈ ብሎ፣ ምናልባት ለእግዚአብሔር ያልተንበረከከው ልባችን ዛሬ ከተንበረከከ ብሎ። የአብዛኞቻችን ልብ እኮ ታውቃላችሁ አይደለ? እንደሚታየው ከውጪ እንደ ገጽታችን ለስላሳ እኮ አይደለም። ብዙ እሾህ ብዙ ቀጋ እንደ አለት የጸና እኮ ነው። መከራዎቻችን መልሰውን እግዚአብሔርን የሚያገናኙንማ ቢሆን ኖሮ ይሄ ሁሉ መዓት ባልመጣብን ነበር፣ ይሄ ሁሉ ችግር ባልመጣብን ነበር፣ ይሄ ሁሉ ነገር ባልደረሰብን ነበር። እግዚአብሔር ግን መልካም ያልሆነውን ለበጎ መለወጥ የሚችል አምላክ ነውና ዛሬ በዙሪያችን ሆነብን ብለን የምንናገራቸው ነገሮች በሙሉ የኛን ልብ መስበሪያ ነበሩ፣ የኛን ልብ ማስተካከያ ነበሩ፣ የኛን ልብ መግሪያ ነበሩ። ሙሴ ይሄን ሁሉ ነገር እግዚአብሔር አምላክ እንዲያየው እንዲመለከተው የፈለገው ልባቸው ያልፈረሰላቸው ሰዎች እንዴት እንደሚፈርስ እንዲያውቁ። ለዛ ነው ሙሴ ገብቶ ግብፃውያን የነበሩበት መሬት ላይ እስራኤላውያንን ለማውጣት ብዙ መቅሰፍት ልኮልባቸው ነበር። ጠልቷቸው እኮ አይደለም ግብፃውያን፣ እስራኤላውያን ለራሱ ልባቸው ስላልተሰበረ እንዲስተካከሉ ነበር። ግብፃውያንም ቢቻል እግዚአብሔር በወደደ መልኩ ፈርዖንም ልቡ ተሰብሮ እግዚአብሔር አምላክ ነው እንዲል ነበር፣ ግን አልሆነላቸው። ዛሬ አሁን እኛ በዙሪያችን የምታዩት ነገር በሙሉ ልባችን እንዲሰበር መግቢያ መንገድ ነበር። ግን የስንቶቻችን ልብ ተሰብሮ ይሆን? ምናልባት አዝነን ሊሆን ይችላል። በእኛ በደል የመጣ ነው ብለን ግን አልቅሰን ይሆን? አንብተን ይሆን? የቅዳሴው ዋነኛው ዓላማ የሰማነውን ክርስቶስን መቅመስ፣ የቀመስነውንና ያጣጣምነውን የአምላካችንን ቅዱስ ሥጋና ክቡር ደም ፍቅር ደግሞ ወጥተን ለዓለም መናገር። ከዚህ ክርስቲያኖች በተቻለን አቅም አምላካችን ቅዱስ እግዚአብሔር ያሰበልንን ሐሳብ ተገንዝበን እስከምናውቀው ተረድተነው እስከምናደርገው ድረስ በፍጹም ተስፋ ለመቁረጥ በፍጹም ትዕግስት አምላካችን ቅዱስ እግዚአብሔርን ይዘን ወደ መጣንባት ዓለም በሰላም ገብተን ያላመኑትን አሳምነን በቸርነቱም ደግሞ እኛም የገባነው ሁለተኛው ቆጠራ ላይ ሳንታጣ ለመኖር በቸርነቱ በምሕረቱ ይርዳን። የሰማዕት ለእግዚአብሔር